ይሁዳ ከመባ ይሰርቃል ታውቃላችሁ። ጴጥሮስ በበዓል ዶሮ ከገዛ ይሁዳ በሬ ነው የሚገዛው። ከደሞዝ በላይ ነው ማለት ነው ኑሮ። አመጽ ማለት ሆን ብለህ በድፍረት የምትሰራው ኃጢአት ነው። 2 ዓመት ሙሉ በዛ ቤት ነበር ይላል። 2 ዓመት ሙሉ ጉቦ አልሰጥም ብሎ ጳውሎስ ታሰረ። በእውነት ላይ አላምጽ። በእውነት ላይ ሳናምጽ እንድንኖር ምን እናርግ ነው? አሁን ከባድ ክትባት እኔን ከተበኝ ልነግራችሁ ነው። ጸጥለጥ አድርጎ ያኖረኝን በእውነት በቀጭኑ ጎዳና መከራ እየተቀበል ክርስትናን እንድጓዝ ያደረገኝ ትምህርት እዚሁ ላይ ነው የሚነግራቸው። ሉቃስ ወንጌል ምዕራፍ 13 ቁጥር 22 በጌታችን በኢየሱስ ስም አነባለሁ። ወደ ኢየሩሳሌም ሲሄድ ከተማዎችንና መንደሮችን እያስተማረ ያልፍ ነበር። አንድ ሰው ጌታ ሆይ የሚድኑ ጥቂቶች ናቸውን? አለው። እርሱም እንዲህ አላቸው፣ በጠባቡ በር ለመግባት ተጋደሉ እላችኋለሁና ብዙዎች ሊገቡ ይፈልጋሉ አይችሉምም። ባለቤቱ ተነስቶ በሩን ከቆለፈ በኋላ እናንተ በውጭ ቆማችሁ ጌታ ሆይ ክፈትልን እያላችሁ በሩን ልታንኳኩ ትጀምራላችሁ። እርሱም መልሶ ከወዴት እንደሆናችሁ አላውቃችሁም ይላችኋል። በዚያ ጊዜም በፊትህ በላን ጠጣንም፣ በአደባባያችን አስተማርክ ልትሉ ትጀምራላችሁ። እርሱም እላችኋለሁ ከወዴት እንደሆናችሁ አላውቃችሁም፣ ሁላችሁ አመፀኞች ከኔ ራቁ ይላችኋል። እናንተ ኃጢአተኞች አላለም፣ በደለኞች አላለም፣ አመፀኞች። ምን ማለት ነው አመፅ? ሆን ብሎ የሚደረግ ኃጢአት ነው አመፅ። ጸጋ ሳታጣ ዕውቀት ሳታጣ ሆን ብለ ቀይ መብራት የምትጥስ ከሆነ ይሄ ታፔላ ነው የሚሰጥ አመፀኛ። እነዚህ ሰዎች ያውቁታል ጌታን፣ በምኩራባቸው ነግሯቸዋል፣ ቃለ እግዚአብሔርን ያውቃሉ። አየ ስጋ የለበሰ አምላክ ቁጭ ብሎ ያስተምሯቸዋል። በደንብ ነው የገባቸው። እጃቸውን ትከሻው ላይ ያደረጉ የሰማይ ዕውቀት ሰምተዋል፣ ነገር ግን አያደርጉትም። ስለዚህ አውቀው እንዳላወቁ ሲያምፁ ኢየሱስም እያወቀ እንደማያውቀው ነው ማለት ነው መልስ የምትሰጣቸው። ያውቀዋል እኮ የከበደ ነው ወይ አየለች ነች አላውቅሽም ሲላቸው ግን እያወቁ ስለሸመጠጡ እያወቀ ከዳቸው። በጣም ከባድ ነው። አየ በእውነት ላይ የማያምፁ ሰዎች የቅሬታዎች ምልክት ነው ማለት ነው። ሶስተኛ ትዝ ይላችኋል፣ የዕውቀት ማጣት ሳይሆን በድፍረት የሚያምፁ አሉ። ኤሊና ልጆቹ። የኤሊ ልጆች አውቀው ኃጢአት እንደሚያደርጉ የምታውቁት ቃሉ መሬት የማይወርቅ ሳሙኤል በደጃቸው ነበር። ሳሙኤል ቃል የሚገለጥለት ሰው ነው። ኤሊ እንኳን ምግብ ተኮር ይሁን እሺ፣ ሳሙኤልን የሚያክል ቃል እግዚአብሔር የሞላው ሰው እያለ አልቤርጎ አይደለም መቅደስ ውስጥ ዝሙት ያደርጋሉ። ዕውቀት አጥተው ነው ብትሉ አይሆንም። በጣም ከባድ ነው የነዚህ ሰዎች ፍጻሜ። አመጽ ማለት ሆን ብለህ በድፍረት የምትሰራው ኃጢአት ነው። ያለ ዕውቀት ብትሰራማ እግዚአብሔር 3 ቸርነት ያደርግልሃል። የሚጸልይ ሰው ያዘጋጅልሃል። አቤሜሌክ የወሰድካት ሚስት ባለ ራእይ ነብይ ነው፣ እንዳትነካው መልስ። እሱ ነው እህቴ ወንድሜ ነው ተባባሉት። እኔ በቅንነት እኮ ነው ያረኩት። በቅንነት ስላረክ እኮ ነው ምነግርህ። አብርሃም ይጸልይልሃል ምልህ እኮ ሳታውቅ ስለበደልክ ነው። ሳታውቅ ስትበደል ሰዎች እንዲጸልዩልህ አደርጋለሁ። ከዛስ የሚደርስብህን መከራ ነው ምነግርህ፣ ማስጠንቀቂያ ነው የምሰጥህ። ይሄ ሁሉ እኮ ቸርነት ነው። እያወቅ ብታምጽማ ጽዋ እስኪሞላ እንደ ሄሮድስ ዝም ነው ምልህ። ሕፃናትን ገደልክ ዝም ነው ምልህ። ያዕቆብን ገደልክ ዝም ነው ምልህ። ጽዋ ሲሞላ መልአክ ልክና ፍትህ ነው የሚበይነው። አውቀህ ስለተኛ ማለት ነው። አየ ነገር ግን ሳያውቁ ለሚበድሉ ድጋሚ ነው ምህረቴ። የእንደገና አምላክ ነኝ፣ በህልምና በቃል አስጠነቅቃለሁ። ሆን ብሎ ለሚሰሩ ጭጭ ነው ማለት እንደዛ እኮ ነው መልእክቱ። ከባድ ሰዎች አውቀው ያምጻሉና አበኔር ሰነፍ እንደሚሞት ሞትክ። አየቅ ቀሪው ከባድ ነው። ለምን እንደዚህ ያለው ብትሉ አበኔር ከዳዊት ያላነሰ ቅባት አለው። ራሱ ተናግሯል። እኔ ምንም ብቀባም ደካማ ነኝ፣ ይሄ እኮ ልዑልና መስፍን ነው ብሎታል አበኔርን። ግን ሲሞት ሆን ብሎ በእውነት ላይ ስላመጸ አበኔር በሞቱ መንፈስ ቅዱስ በዳዊት አድሮ የሰነፍ ሞት አለው። ለምንድን ያመጸው ብትሉኝ ሳሙኤልን አድሮ እግዚአብሔር ዳዊትን እንደቀባው አበኔር ያውቃል። ይሄንን በአፉ ነው የተናገረው። ዳዊት በእስራኤል ላይ እግዚአብሔር እንዳነገሰው አላውቅምን? ሳኦልን የምከተለው እኮ ቅባቱ ከሱ እንደተወሰደ ያውቁ ነው። ለደሞዝ ብዬ
ለስጋ ዝምድና ብዬ ለክብር ብዬ። ዳዊትን የሚያሳድደው ዕውቀት ከማጣት ሳይሆን ሆን ብሎ ነው። ሲሞት የሰነፍ ሞት ብሎ ማዕረግ ጻፈለት። ሳያውቁ ዳዊትን ያሳደዱ እኮ ብዙ ምሕረት የተሰጣቸው አሉ። ጲላጦስ እጅ በመታጠብ የምትነጻ ይመስልሃል? በተማርከው ፍትህ ለሞት የሚያበቃ ኃጢአት እንደሌለብኝ መስክርሃል። ሚስትህም በህልም ነግርሃለች እኮ። እኔ እውነት እንደሆንኩ አውቀሃል፣ አሳልፈ የምትሰጠኝ እንደ ስልጣንህ ነው። እጅ በመታጠብ አታመልጥም አለው። ለምን? ሳያውቅ ሳይሆን ሆን ብሎ አውቆ ነው አሳልፎ ይሰጥ። ምንም ኃጢአት ለሞት እንደማይገባው በአፉ መስክሯል። ሚስቱ መስክራለች፣ ህሊናው መስክሮለታል። በጣም ከባድ ነው አመጽ። ዳዊት በድሎ ኦሪዮንን ገደልክ አይደለም፣ በሚስቱ ላይ ማገጥክ አለቅህም አለው። የዕውቀት በማጣት ጸጋ በማጣት አይደለም፣ ሆን ብለህ ስላመጽክ የስድብ ምክንያት አድርገሃል። ሰይፍ ከቤት አይርቅም። አይቀጡ ቅጣት ነው መቀጣሃለሁ። የተቀጣው ቅጣት ልነግራችሁ አልችልም። ለምን ብትሉ ሆን ብሎ አውቆ ስላደረገ እና አመጽን እያወቁ ጸጋና ዕውቀት ሳያንሳቸው እያወቁ ለሚበድሉ አደጋለሁ። ከቅሬታዎች መሃል ላይ ሆኑ ይችላሉ። በእውነት ነው የምላችሁ። እንጀራ ሊበሉ ሊገቡ ሊወጡ ይችላሉ። ፍጻሜያቸው ግን አደጋ ነው። በጥቂቱ እኔ ይገርመኛል። ጳውሎስ አንድ ፊሊክስ የተባለ ንጉስ ድሩሲላ የተባለች አይሁዳዊ ሚስት ያለው ጉቦ እንዲሰጠው ለምኖ በየቀኑ ያስጠራው ነበር። ጳውሎስ ግን ስለ ጽድቅ፣ ስለ ኩነኔና ስለ ፍትህ ይነግረዋል። 2 ዓመት ሙሉ በዛ ቤት ነበር ይላል። 2 ዓመት ሙሉ ጉቦ አልሰጥም ብሎ ጳውሎስ ታሰረ። በእውነት ላይ አላመጽ። ከባድ መልእክት ነው ያልኳችሁ ለዚህ እኮ ነው በእውነት። ያዕቆብም ቢንያምን ካላመጣ ፊቴን አታይም አለ። ዮሴፍ እናቱ ሞታለች ራሔል። ዮሴፍ ሞቷል ብሎ ነው የሚያስበው። ከሚወደው ሚስቱ የወለዳት አንድ ልጅ ቢንያም ነው። መዋሸት ይችላል እንዳሁኑ ዘመን። አንድ ባሪያ ቢንያም ነኝ የሚል ስም አለማምዶት ሊልክ እኮ ይችላል። በእውነት ላይ ግን ማመጽ አልፈለገም። ብቸኛ አይኑን የጣለበትን ልጅ አሳልፎ ሰጠው። በእውነት ላይ ያላቸውን አቋም ልነግራችሁ ብዬ ኦኬ። አሁን አንድ የሚረዳን መልእክት ላመጣላችሁ ነው፣ ከበድ ያለ። እሺ በእውነት ላይ ሳናምጽ እንድንኖር ምን እናርግ ነው? አሁን ከባድ ክትባት እኔ ከተበኝ ልነግራችሁ ነው። ጸጥለጥ አድርጎ ያኖረኝን በእውነት በቀጭኑ ጎዳና መከራ እየተቀበል ክርስትናን እንድጓዝ ያደረገኝ ትምህርት እዚሁ ላይ ነው የሚነግራችሁ። በጣም ጥሩ ምሳሌ ልስጣችሁ። አብርሃም፣ ይስሐቅ፣ ያዕቆብና ነቢያት በጠባቡ በር ተጋድለው ድል ይነሱ እንዴት ቻሉ አለው። ወደ አብርሃም ጥቂት ላምጣላችሁ። በእውነት የአምላክን ሙሉ ባህሪ በማወቅ ይህንን አሁን ያልኳችሁን ዲቨሎፕ ማድረግ እንችላለን። ጊዜ እንዳናባክን በእውነት ላይ እንዳናምጽና በጥቂቱ እንድንታመን የሚያደርገን የአምላክ ሙሉ ዕውቀት ሲኖረን ነው። ምን ማለት ነው የአምላክ ሙሉ ዕውቀት? ለአንዳንዶች እግዚአብሔር የተሳለባቸው ፍቅር ነው። ጌታ ሆይ ስትለው ልጄ ሆይ፣ እሱ ብቻ ነው የተሰበከው። ስታንኳኳ በጣም ሩሩና ምረቱ ብዙ ስለሆነ በር የሚከፍት ሁልጊዜ የሚምር ተደርጎ ነው የተሳለው። ልክ ነው። እግዚአብሔር ምረቱ ለዘላለም ነው። ሌላም ገጽታ አለው። አላቅም ይላል፣ ወደ ጨለማ ይጥላል፣ በር ይዘጋል። ሰይጣን አይደለም ራሱ እግዚአብሔር። ሌላ ስዕል ስለባችሁ አይደለም፣ እንዲህ ነው የተጻፈውን ያነበብኩት። ፍጻሜያቸው ያማረ ጥቂት ሰዎች የአምላክ ሙሉ ባህሪ ያወቁ እነማን ናቸው? አብርሃም። እሺ አብርሃም ለምን? አብርሃምን በተራራ ላይ ቆመ፣ ሰዶም ጎሞራም ስትቃጠል በአይኑ አየ። ለምን አየ? አብርሃም እምጠራ ብቻ አይደለሁም፣ እምባርክ ብቻ አይደለሁም፣ ለአመፀኞች በፎስፈረስ ድኝ እማቃጠል ነኝ። ተመልከት። እንዲህ ነህ እንዴ እግዚአብሔር? እንዲህ ነኝ። ሰይጣን ነው ያንተ ባህሪ ነው። እኔ ነኝ ያቃጠልኩት ምድሩ። ተራራ ላይ ያቆመው እግዚአብሔር ሰበከው ማለት ይችላል። ከዚህ በኋላ አብርሃም አንድ ልጅን ሰዋ ብትለው ወደ ኋላ ሊል አይችልም። ሙሉ የእግዚአብሔር ዕውቀት አለው። ጭከናና ፍቅሩን አውቆታል ማለት ነው። ነው ይሰማልና ተናገር፣ ከዳን እስከ ቤርሳቤ ቀብቻለሁ፣ የእስራኤል ተሐድሶ አምጪ አንተ ነህ አላለውም። በ12 ዓመት እንደዛ እኮ ነው የሚነገረው። የነገረውን ግን ጆሮውን ጨው የሚያደርግ ነገር አደርጋለሁ። ንቀውኛልና ክንዱን ነው የምሰብረው። 2 ልጆቹ በአንድ ቀን ይሞታሉ። ጨው የሚያደርግ ነገር። የ12 ዓመት ልጅ ደነገጠ ይላል። እግዚአብሔር ሊያስደነግጠው ፈልጎ ነውን? አይደለም፣ ፍጻሜውን ሊያሳምረው ነው።
የነገ ማንነት ግድ ስለሚለው እኮ ነው ሃርድ ትምህርት የሚለቅልህ። በክሬም እንደ አይስክሬም እንደ የለሰለሰ ወንጌልና በምንጣፍ ላይ እኮ ያስጌዱናል አንዳንዴ። ስትወጣ ግን እንደዛ አይደለም። ሪሊ በእውነት ወንጌል እንደዛ አይደለም። ሳሙኤል ጉቦ ይቀበላልን? በ12 ዓመት እምነበረድ ላይ እንደተጻፈ ህሊናው ላይ ነው የጻፈለት። ናሙና ምልክቶች አሉት። ኤሊ አንገቱ ተሰብሮ 2 ልጆቹ በአንድ ቀን ሲሞቱ፣ ታቦቱ ሲማረክ በአይኑ ያየ ሰው በፍጹም በእግዚአብሔር ላይ እጁን ያነሳ። አየ በጣም ከባድ ነው። ዳዊት ሳኦል ክፉ መንፈስ ይዞታል፣ እባክህ የተቀባ ስለሆንክ ናና ዘምርለት። መጣው እና ይንፈራፈራል ምራቁን እያዝረከረከ ሳኦል። ዳዊት በገና ሲመታ ክፉ መንፈስ ከሱ ይርቃል። አየ በገናውን ሲያቆም ተመልሶ ያንፈራፍረዋል። እንዴ ክፉ መንፈስ እንዲህ ነው እንዴ? እንዲህ ነው እኮ ዳዊት መንፈስ ቅዱስ ከሰው ሲርቅ እንዲህ ነው። አየ ትምህርቱ ለሳኦል አይደለም ለዳዊት ነው። ዳዊት በኋላ ሲበድልዩ ጌታው እንደፈለግ ቀጣኝ፣ አንድ ነገር ለምን አለው፣ ቅዱስ መንፈስን አትሰድብኝ። ያየውን አይቷል ብራዘር። አንዳንዱ በቃል ይገባዋል፣ ሌላው በድርጊት ነው የሚገባው። እኔ ምልህ ዳንኤል ቅዱስ የእግዚአብሔር መንፈስ ያለብህ ይሄ ማኔ ቴቄል ፋሬስ ምንድነው? ለተርጉምልህ ከመተርጎም በፊት ስብከት አለኝ። ሰማይ ከአባት አትማርም? በትዕቢት ተወጥሮ ለክብር ያሰራዋት ሲል የሃያ ልብ ተገጥሞ ሳር አልበላም 7 ዓመት። ከባይብል አትማር፣ ከአባት አትማርም? አንተም እኮ ደገምከው። ንዋያተ ቅድሳቱን ከሴተኛ አዳሪ ጋር ትጠጣበታለህ። ይኸውልህ ተመዘን፣ ቀለልክ፣ ተከፈልክ ማለት ነው። ብርና ወርቅ ልስጥ ለሌላ ስጠው አልፈልግም። ዳንኤል ለምን እግዚአብሔርን ፈራ በሉ። በብልጣሶርና ናቡከደነጾር የእግዚአብሔርን ጣት አይቷል። ቀላል አይምሰልህ እግዚአብሔርን መፍራት። አንዳንዱ ከቃል ያገኘዋል እሰይ፣ አንዳንዱ ሙሉ ቀጥ ስለሌለው ይዳፈረዋል። እኔ በእውነት አንዳንድ ምሳቀቅባቸው ፓስተሮች አሉ። እንደው ስማቸውን ማንሳት ጥሩ ባይሆንም በጠራራ ፀሐይ የክርስቶስን ደምና ስጋ ወንጌሉን እኮ ሞባይል ሲም ካርድ አምጣ 100 ብር ልስጥ የሚል ሸቃጭ ነጋዴ በዛብን። እኔ ከሱ ድፍረት አይደለም የምእመናን መሰለፍም ይገርመኛል። አልፎ ተሰጥቶ ይላሉ። በገሃድ በእግዚአብሔር ስም የሚሰሩት ስራ ሳይ አልቆጣም፣ ከመጠን በላይ ያዝናለሁ። ለምን? ፍጻሜያቸውን አውቀዋለሁ። እድሜ ተሰጥቶት አገለገለ ማለት እግዚአብሔር ተስማማ ማለት አይደለም። ባህሪው አይቀየርም። እግዚአብሔር ፈጥኖ በኃጢአተኞች ላይ ባይፈርድም የጊዜ ጉዳይ ነው። ኬላ ላይ ያገኘዋል። በጸጋው እግዚአብሔር አይቀልድም። ታውቃለህ፣ እድል ይሰጣል፣ ለተመለሱ ምሕረት ያደርጋል። ሙሴ ከምድር ሁሉ ይልቅ ለምን ትሑት ሆነ እላለሁ። በእውነት በህልምና በራእይ እኮ አይደለም፣ አፍ ለአፍ ነው የሚያወራው። ነገር ግን ትዕቢት ነገር አይነካውም። ይሄ ትህትና በቃል ብቻ ይመጣ ይመስለኛል። ሙሴ ፈርዖን እና ሰራዊቱን በኤርትራ ባህር ጣለው። ማርያም እየዘመረች አይደል? መዝሙሩን ታቆምና አለቆችን ይዘው ባህር ዳር እንገናኛለን። ዋይንተው ያመለጡ እንዳይመስል በባህር ዳር ትጎበኛለህ። ውሃ እየጠጣ ጀነራል ሁሉ እንደ ከበሮ ጠቅላላ ተኝቷል። ይኸው ለማሻገር ሳይሆን ነፍቼ መመገለው እኔ ነኝ። ነህ እንዴ? እኔ ነኝ። በቃ ሙሴ ከባድ አይምሰል ይሄ ትምህርት። ይሁዳ ከመባ ይሰርቃል። ታውቃላችሁ፣ ጴጥሮስ በባህል ዶሮ ከገዛ ይሁዳ በሬ ነው የሚገዛው። ከደሞዝ በላይ ነው ማለት ነው ኑሮው። እውነት እኮ ነው። በአሁኑ ከተረጎምከው እሱ ከእንግሊዝ ሱፍ ይለብሳል፣ ጴጥሮስ ደግሞ ከመርካቶም ሊሆን ይችላል የሚገዛ። ከደሞዝ በላይ ይሄን አመፀኛ አቅፎ እውነተኛ ነብይ ከሆነ ለምን ዝም ይለዋል? የጌታን ስምም እኮ አሰድቧል። ለካ ምንም አይደል፣ ምሕረቱ ለዘላለም ነው። ሲቸግር ትንሽ ብትከት ምንም ማለት አይደለም ማለት ብለው እስኪ ተረጉሙ ነው የደረሰው። ነገር ግን አይደለም። ይሁዳ ገንዘቡን በተነው። ታውቃላችሁ፣ ተሰቅሎ ሞተ። ተዘቅዝቆ ነው የወደቀው። ገመዱ ምን በጠሰው፣ ምን ገለበጠው፣ ምን አንጀቱን ዘረገፈው። የተፈጥሮ አደጋ ሁሉ ቅጣት ነው ባልልም የእስራኤል ሰዎች ሁሉ የይሁዳን አንጀት አዩ። ፌስቡክ የለ ኢንተርኔት በምን አዩት? የፋሲካ በዓል ስለሆነ በጠባብ መንገድ ሲሄዱ የይሁዳን አሟሟት ክብሩን ሲመልስ ይው ለካ እግዚአብሔር እንዲህ ነው። ጴጥሮስ ገባው ማለት ነው። ይታገሳል እንጂ ለካ ያለ ቅጣት አይተውም። ንስሐ ገብቶ ላልተመለሰ እንዲህ ነው። እንዲህ ነኝ። የይሁዳ አንጀት ስብከት አለው።
በኋላ ስምዖን ትዝ ይላችኋል፣ እጄን የምጭንበት መንፈስ ቅዱስ እንዲሞላ ይህን ስልጣን ስጡኝ ብሎ ገንዘብ አመጣ። ጴጥሮስ ምን አለው? ገንዘብ ካንተ ይጥፋ አለው። ያየውን አይቶ ነው ብራዘር። አይሆን እውነት እኮ ነው። በእውነት በጣም እግዚአብሔርን የሚፈሩ እነሱ የተባረኩ ናቸው። በመጨረሻው ዘመን ከሚድኑ ጥቂት ቅሬታዎች እነማ ናቸው? የእግዚአብሔርን ሙሉ ባህሪ ፍቅርና ጭከናውን የሚያውቁ። የቆምኩ መስለው እንዳይወርቅ ይጠንቀቅ፣ ከሰበኩ በኋላ እንዳልጣል ስጋዬን ይዛለሁ የሚለው እኮ በከንቱ አይደለም ብራዘር፣ በጣም ከባድ ነው። ስለዚህ እግዚአብሔርን የሚወዱ ብቻ አይደለም የሚፈሩ፣ ቅዱስ ፍርሃት ለመጨረሻ ዘላቂ ከሚድኑ ጥቂት ቅሬታዎች መሃል አሁን እግዚአብሔርን የሚፈራና የሚወድ ሰው ነው ወይ ነው አንዱ ምልክቱ።